የሚሊዮነሩ ፍዳ የሚባል መጽሐፍ አለኝ ባንተ ላስተዋውቅ። እዛ ላይ ጉዞ የምትል እንትን አለች፣ የሆነች ጉዳይ አለች። ከሙዚቃ ጋር የተቆራኘ በመሆኑና ለጣፋጭነትም ስለሚጠቅም ነው መሰል ብዙዎች ኮሜዲና ሙዚቃን አጣምረው ዝግጅት ያሰናዳሉ። ታዋቂ አንጋፋና ወጣት ሙያተኞች በሀገር ውስጥና በውጪ ዝግጅቶቻቸውን ያቀርባሉ። አንዴ አዳማ ላይ የሙዚቃ ድግስ ተሰናዳ። ከብዙ ዓመታት በኋላ ወደ ሀገሩ የተመለሰው ነዋይ ደበበ የዝግጅቱ ዋና ተዋናይ ነው። እኔ መድረክ እንድመራና የኮሜዲውን ዝግጅቶች በየጣልቃው ላቀርብ ታጨሁ። ከምወደውና ለዘመናት አብሬው በሰራሁ እያልኩ ከምጓጓለት ሰው ጋር በአንድ መድረክ ላይ መቅረብ ምንኛ እንደሚሆን አስቡት። ቀኑን በጉጉት ጠበቅኩት። ውል ተዋውለን የሚሰጠኝን ሰጥቶኝ የጉዞ ቀን ተቆረጠ። ቀኑ ረዘመብኝ። ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ እነሆ የጉዟችን ዕለት ላይ ነን። የሙዚቃ ባንዱ በአንድ አውቶቡስ ሄደ። እኔም ቮልስዋገኔን ቀሰቀስኩ። ይሄኔ ነው ነገር የተጀመረው። እነዋይ በአንተ መኪና ነው የሚሄደው ዲጄ፣ በአንተ ነው የሚሄደው አለኝ። አላምንተውም። ከንዋይ ጋር የሚሄድ ማለት የመኪናዬን ፍሬንና ምናምን እግዚአብሔር ይወቀው። ጉዞ ጀመር። የንዋይ ጨዋታ መሽቶ ቢነጋ አይጠገብም። እያወራን እየሳቅን ወደ አዳማ በፊት ናዝሬት እንጓዛለን። በየመሃሉ መኪናዋን ውስጣዊ ይዙታ ይቀኛል። ንዋይ ጨዋታ ሲጨረስ አሁንም ውስጧን ያያል፣ ይገረማል፣ ይመሰጣል። መኪናዬን ያያታል፣ ወደ ውስጥ እንዲህ ቀና ምናምን እያለ ያያታል። በይዝቷ የተደስታ አልመሰለኝም። እኔም ደስ አለኝ። ሽጥልኝ ቢለኝስ ብዬ አሰብኩና ላለመሸጥ የምደረድረውን ሀሳብ አስብ ጀመር። መንገዱን ሸመጠጥን። አዳማ በፊት ናዝሬት ሆቴላችን ደረስን። ደስ አለው። ለመሮድ እየቃጣ ለመጨረሻ ጊዜ ውስጧን አየው። ግርም አለው። እኔም ግርም አለኝ። አየሁትና ነዋዬ አልኩት። ወዬ ዲጄ አለ። ዲጄ ነው የሚለኝ። ውስጧ በጣም ገርሞሃል፣ ልትገዛት ነው እንዴ ስለው፣ ኧረ አይደለም ዲጄ፣ ኧረ አይደለም። ታዲያ ለምንድን ነው ውስጧን አጥብቀህ የምታየው አልኩት። ጃንሆይ እንዴት እንደተሰቃዩ ከዛ በኋላ አልጨርስላችሁ። አሁንም ጉዞ ላይ ነን። ቀጥሎ ወደ ደቡብ ክልል ሙዚቃ ለማቅረብ ጉዞ ጀምረናል። ሁሉም እቃውን ሸክፎ አውቶቡስ ውስጥ ገብቷል። የጆሮ ማዳመጫ ያላቸው ሁሉ ጆሮአቸው ላይ ሰክተው እየተወዛወዙ ነው። ጨዋታ አዋቂዎች ጥርስ አስገድኒ ከሹፌር ጎን ሆነው ፊታቸውን ወደ ተጓዡ አድርገው ጨዋታ ያፈልቃሉ። ይሳቃል። የአውቶቡሱ ሬዲዮ ተከፍቶ ስለ እግር ኳስ ጨዋታ እየወተወተ ነው። ከነዋ ላይ የተቀመጠው ዘፋኝ ድምፁን ከፍ አድርጎ ምን እንደሆነ የማይገባን ነገር ያወራል። ብቻ ከጣሪያ በላይ ይለፈልፋል። ክፉኛ ጆሮዬ ታመመ። ቦታ አልቀይር ነገር ሁሉም የኔን ቦታ አልፈለገውም።
በጣም ዝም ማለት ነበረብኝ፣ ግን ምንም ማድረግ ስላልነበረብኝ ዞሬ ያየሁት። ሲያይ ቁጣም አያዋጣም። ትንሽ አሰብኩና አንድ ዘዴ መጣልኝ። ከፊት ያሉት ቀልደኞች ጮኬ ተጣራሁ። ስሙ ምን ነው ደሬ አሉኝ። አንዱ ሬዲዮ ይዘጋ ብዬ በምልክት ወደ ዘፋኙ እና ወደ ይሄ የሚጮህ ሰውዬ አሳየው። አውቶቡሱ በሳቅ ተናጠ፣ ሁካታ አስተጋባ፣ እሪታው ቀለጠ። ዘፋኙ በንዴት አቅሉን ሳተ። የሚያደርገው ጠፋ። ብቻ አፈፍ ብሎ ተነሳና ማጀሬቴ ላይ ነከሰኝ። አሁን ምልክት አውቶቡሱ ተበጠበጠ። ለእጅ ተያይዘን ገላጋይ ገባ። ቦታ ቀይሮ እንዲቀመጥ ተደረገ። ቅርብ ቦታ መኪናው ቆሞ መድኃኒት ተገዛልኝ፣ ፕላስተር ተለጥፎልኝ ጉዞ ቀጠልን። አጎንብሼ ሲሄድ ጸሎት የሚያደርስ ባህታዊ ይመስላል። በመጨረሻም እንደምንም ዝግጅታችንን አጠናቀን አሁን ህመሙ እየተሻለኝ ነው። ለማስታረቅ የተደረገ ሙከራ ተቃወምኩ። በቃ በርቅ ብቻ ሰላምታ ለመቀጠል ወሰንኩ። ከሳምንት በኋላ አዲስ አበባ አምባሳደር ቲያትር አካባቢ ጫማ እያስጠረኩ ነው። አካባቢው በሰው ተሞልቷል። ወዲያ ወዲህ የሚል ብዙ ሰው ነው። ከየት መጣ ሳለው ያ የነከሰ ዘፋኝ ፊቴ ድቅን አለ። ፊቴን ከሰከስኩበት። እሱ ግን በፍጹም ፈገግታ ሊጨብጠኝ እጁን ዘረጋ። በኩርፊያ ምልከታ በንቀት እጄን ዘረጋሁና ጨበጥኩት። ጥያቄና መልሱ ተጀመረ። ተሻለ? አሁን ስሜቱ እንዴት ነው? ጥሩ ነው። ሐኪም ቤት ሄድክ እንዴ? አዎ። ሐኪሙ ምን አለ? የነከሰን ውሻ ይዘና